ዛሬ የምንመለከተው ኤር ኮንዲሽነር ነው። ሶ ዋት ኢዝ ኤር ኮንዲሽነር ከሚለው ከዲፊኒሽን ሀሳብ ስንነሳ ኤር ኮንዲሽነር ኢዝ ኤ ማሽን ዛት ሪሙቭ ሂት ኤንድ ሞይስቸር ፍሮም ኢንዶር ኤር ቱ ሜክ ዘ ሩም ኩለር ኤንድ ሞር ኮምፈርተብል ነው ይለናል። ስለዚህ ኤር ኮንዲሽነር የምንለው ልክ እንደ ሌሎቹ ማሽን ነው። ልክ እንደ ሌሎቹ ኤሌክትሪካል ዲቫይስ ነው። የኤሌክትሪካል ዲቫይስ ደግሞ ስራው ምንድን ነው? ሂትንና ሞይስቸሩን ከኢንዶር ወይም ደግሞ ከዋናው እኛ ከምንቀመጥበት ሩማችን ውስጥ ሂትና ሞይስቸርን ሪሙቭ ማድረግ ሲሆን ይህም ደግሞ ሪሙቭ የሚያደርግበት ምክንያት ደግሞ ሩማችንን ወይም ደግሞ እኛ ያለንበትን ክፍል ኩለርና ሞር ኮምፈርተብል ለማድረግ ነው ማለት ነው። ስለዚህ የኤር ኮንዲሽነር ዋና ስራ ምንድን ነው? ሩማችንን ወይም ደግሞ ኢንዶር ዩኒቱ ኩለርና ሞር ኮምፈርተብል ማድረግ ነው ማለት ነው። ኢት ወርክስ ባይ ሰርኩሌቲንግ ኤ ሪፍሪጀራንት ስሩ ዲፈረንት ፓርትስ ቱ አብዞርቭ ሂት ፍሮም ደ ሩም ኤንድ ሪሊዝ ቱ አውትሳይድ ነው። ስለዚህ የሚሰራበትም ሜካኒዝም ደግሞ እንዴት ነው? የተለያዩ ጋዞችን ወይም ደግሞ ይሄ ለዚህ ለማቀዝቀዝ የሚዘጋጁ ጋዞች አሉ፣ ሪፍሪጀራንት ጋዞች አሉ። እነዚህ ሪፍሪጀራንት ጋዞችን በመጠቀም በተለያዩ የኤር ኮንዲሽነሩ ክፍሎች ላይ ሰርኩሌት በማድረግ ሂትን አብዞርብ ያደርጋል። በተጨማሚ ደግሞ አብዞርብ ያደረገውን ሂት ደግሞ ወደ ውጪ ሪሊዝ ያደርጋል ማለት ነው። ሶ በዚህ አማካኝነት ክፍላችን ወይም ደግሞ ሩማችንን ኩለር ያደርገዋል። ሲቀጥል ደግሞ ሞር ኮምፈርተብል እንዲሆን ያደርገዋል ማለት ነው። ሶ ኤር ኮንዲሽነር ስንል የተለያዩ ሜን ፓርቶች አሉት። ኤር ኮንዲሽነር የመጀመሪያው ኮምፕረሰር ነው። ሁለተኛው ኮንደንሰር ኮይል ነው። ሶስተኛው ኤክስፓንሽን ቫልቭ፣ አራተኛው ኢቫፖሬተር ኮይል ነው። አምስተኛው ደግሞ ፋን ነው። ሶ እያንዳንዱን በሰፊው እናያቸዋለን። ነገር ግን ጀስት ሃይላይታቸውን አይተን ለማለፍ ያክል ኮምፕረሰር የምንለው ቅድም ሰርኩሌት ያደርጋል የተለያዩ ጋዞች እንደዚህ ኤርን ኤክስቼንጅ ለማድረግ ወይም ደግሞ ሞር ኩለር እና ኮምፈርታብል የሆነ ኤርን ለመፍጠር በሩማችን ውስጥ በውስጡ ጋዝ ሰርኩሌት ያደርጋል ብለናል። ስለዚህ ይህን ጋዝ ሰርኩሌት የሚያደርገው ማን ነው? ኮምፕረሰር ነው። ፓምፕ በማድረግ ስሩ ሲስተም ምን እንዲያደርግ ያደርገዋል? ሰርኩሌት እንዲያደርግ ያደርገዋል። ሁለተኛ ደግሞ ኮንደንሰር ኮይል ነው። ይህ ኮንደንሰር ኮይል ደግሞ በውጭ ወይም ደግሞ አውትዶር ዩኒት ላይ የምናገኘው የኤር ኮንዲሽነራችን ክፍል ሲሆን ይህም ደግሞ ስራው ምንድን ነው? ሪሊዝ ሂት ቱ ዘ አውትሳይድ ኤር ነው። ወደ አውትሳይድ ኤር ወይም ወደ ውጭ ኤር ሂትን ሪሊዝ የሚያደርግልን የኤር ኮንዲሽነራችን ክፍል። ኤክስፓንሽን ቫልቭ የምንለው ደግሞ ሪዲዩስ ሪፍሪጀራንት ፕሬሸር ኤንድ ቴምፕሬቸር ነው። የዚህ የጋዙን ፕሬሸሩንና ቴምፕሬቸሩን ሪዲዩስ ወይ ደግሞ የሚቀንስልን ማን ነው? ኤክስፓንሽን ቫልቭ ነው ማለት ነው። ኢቫፖሬተር ኮይል የምንለው ደግሞ አብዞርብ ሂት ፍሮም ኢንዶር ኤር ነው ማለት ነው። ከዋናው እኛም ከምንቀመጥበት ወይም ደግሞ ኩለርና ሞር ኮምፈርተብል ስሜት እንዲፈጠርልን የምንፈልግበት ክፍል ውስጥ የሚገጠመው ኢቫፖሬተር ኮይል የሚባለው የኤር ኮንዲሽነራችን ክፍል ሲሆን ይህም ደግሞ ስራው ምንድን ነው? ሂትን ከኢንዶር ዩኒት ላይ አብዞርብ የሚያደርግልን የኤር ኮንዲሽነራችን ክፍል ነው ማለት ነው። ፋን የመጨረሻው የኤር ኮንዲሽነር ፋንዳሜንታል ዲቫይስ ሲሆን ይህም ደግሞ ስራው ምንድን ነው? ሙቭ ኤር ስሩ ዘ ኮይልስ ነው። በሩም ውስጥ ያለው ኤሩን ሙቭ እንዲያደርግ የሚያደርገው ፋን ነው ማለት ነው። ስለዚህ የፋንና የኮምፕረሰር ስራ እዚህ ጋር ልዩነታቸው ምንድን ነው? ኮምፕረሰር በውስጡ ወይም ደግሞ በኤር ኮንዲሽነር ሲስተም ውስጥ የሚንቀሳቀሰውን ጋዝ ፍሎ እንዲያደርግ የሚያደርገው ኮምፕረሰር፣ ፋን ደግሞ በቤት ውስጥ ያለውን የአየር እንቅስቃሴ የሚወስነው ማን ነው? ፋናችን ነው ማለት ነው። ስለዚህ ኤር ኮንዲሽነር በዋነኝነት የሚሰራው ምን ላይ ነው? ማቀዝቀዝ ላይ ነው ካልን ፍሪጅም የሚሰራው ማቀዝቀዝ ላይ ነው። ስለዚህ ዋት ኢዝ ዘ ዲፈረንስ ቢትዊን ኤሲ እና ፍሪጅ ማለት ነው። ስለዚህ በሁለቱ መካከል ያለውን ልዩነት ስንመለከት ኤሲ ደ ሆል ሲስተም ነው ለማቀዝቀዝ የሚለው ወይም ደግሞ ኮምፈርተብል ሁኔታዎችን ለመፍጠር የሚሞክረው ማለት አሁን ለምሳሌ አንድ ክፍል ውስጥ ኤሲ ቢገጠም ኤሲ በዛ በክፍል ውስጥ ያለውን በሙሉ ኮምፈርተብል ዞን ውስጥ ለማስገባት ይሞክራል። ነገር ግን ፍሪጅን ብንመለከት ግን ኬሚካል ኢንሳይድ አብዞርብ ኤንድ ሪሊዝ ሂት ነው። ስለዚህ አንድን ምግብ አሁን ለምሳሌ የተለያዩ ምግቦችን ወይም መጠጦችን ፍሪጃችን ውስጥ የምናስገባበት ሰዓት ላይ የነዛን የምግቦች ወይም የመጠጦች የመበላሸት አቅማቸውን ነው እንዲቀንሱ የሚያደርገው። ይህን ደግሞ በውስጣቸው የሚካሄደውን የኬሚካል ሪያክሽን ስሎ ዳውን በማድረግ ምግባችን እንዳይበላሽ ያደርጋል ነው። ስለዚህ የሁለቱ ልዩነት ምንድን ነው? ኤሲ ሞር ኮምፈርተብል ዞን መፍጠር ሲሆን አላማው፣ ፍሪጃችን ግን ዋና አላማው ምንድን ነው? ኬሚካል ሪያክሽንን ስሎ ዳውን በማድረግ የምንጠቀመው ምግባችን ወይም የምንጠቀመው መጠጣችን እንዳይበላሽ ማድረግ ነው ማለት ነው። ስለዚህ የኤሲ እና የሪፍሪጀራንት ወይም ደግሞ የፍሪጃችን ልዩነት ይሄ ነው ማለት ነው። ሶ ጀነራል አይዲያ ስለ ኤሲ ጀነራል አይዲያ ስንመለከት ኤሲ ዩዝ ሪፍሪጀራንት ሳይክል ነው
ፍሪጅ ጋር ብንሄድ ኤሲም ጋር ብንሄድ ተመሳሳይ የጋዝ ፍሎ ነው ወይንም የጋዝ ሳይክል ነው የምናገኘው። መጀመሪያ ኮምፕረሰር ይገባል። ኮምፕረሰር የገባው ኮንደንሰር ከኮምፕረሰር ይወጣና ኮንደንሰር ይገባል። ከዛ ከኮንዴንሰር የወጣው ደግሞ ኤክስፓንሽን ቫልቭ ይገባል። ከኤክስፓንሽን ቫልቭ የወጣው ደግሞ ኢቫፖሬተር ይገባና ተመልሶ ኮምፕረሰር ይመለሳል ማለት ነው። ይሄ ጋዝ ፍሎ ነው፣ ያው በሰፊ ነው ዋለን። ሶ ይሄ ደግሞ ኢት ዳዝንት ክሬት ኮልድ ኢት ሙቭስ ሂት ፍሮም ዘ ኢንሳይድ ቱ አውትሳይድ ነው። ይሄኛው የሚፈጥረው ምንድን ነው? ቅዝቃዜን አይፈጥርም። ዋና የሚፈጥረው ነገር ምንድን ነው? አየርን ወይም ደግሞ ሙቀትን ከኢንዶር ዩኒት አውጥቶ ወደ አውትዶር ዩኒት ሪሙቭ ያደርጋል ማለት ነው። ሶ በኢዝሊ የሪፍሪጅራንት ወይም ደግሞ የፍሪጃችን ስራ የሚሆነው ምንድን ነው? ቅዝቃዜን ክሬት ማድረግ ሳይሆን ሙቀትን ከኢንዶር ዩኒት ወደ አውትዶር ዩኒት ማውጣት ነው። ሶ ይሄኛው ምን አይፈጥርም? ኮንፈርት ዞንን አይፈጥርም፣ ግን ስሎ ዳውን ያደርጋል ሪያክሽንን ማለት ነው። ግን ኤሲ በሚሆንበት ሰዓት ላይ ግን ቅዝቃዜ መፍጠር ዋና ዓላማው ስለሆነ ሞይስቸር አድ በማድረግ ሂትን ሪሙቭ በማድረግ መስራት ዋና ዓላማው ስለሆነ ኮንፈርት ዞንን መፍጠር ይችላል ማለት ነው። ስለዚህ ስለ ኤሲ እና ስለ ፍሪጅ ይህን ያህል ከተነጋገርን ዋናው የኤሲ ስራ ምንድን ነው? ለሂውማን ኮንፈርት ዞንን መፍጠር ነው። ስለዚህ ይህ ኮንፈርት ዞን ምንድን ነው ስንል የሰው ልጅ ደግሞ ይሄኛው ኮንፈርት ዞን ነው ብሎ የሚናገረው ከ22 ዲግሪ ሴልሲየስ እስከ 26 ዲግሪ ሴልሲየስ ቴምፕሬቸር ላይ ከ40% እስከ 60% ደግሞ የሂዩሚዲቲ ሌቭል ወይም ደግሞ በአየር ላይ ያለው የእርጥበት መጠን ከ40% እስከ 60% በሚሆንበት ሰዓት ላይ ምን ይባላል? ሂውማን ኮንፈርት ዞን ይባላል ማለት ነው። ነገር ግን ኤሲያችን ይህንን ሂውማን ኮንፈርት ዞን ለመፍጠር የሚሰራበት መንገድ በሆት ዴይ እና ሞቃታማ በሆነ ቀንና ዊንተር ኮንዲሽን ወይም ደግሞ ቀዝቃዛ በሆነበት ቀን ላይ የሚሰራበት መንገድ ይለያያል። ለምሳሌ ሆት ዴይ በሚሆንበት ሰዓት ላይ ወይም ደግሞ በጣም ሞቃታ በሚሆንበት ሰዓት ላይ ቴምፕሬቸሩ በጣም ሀይ ይሆናል። ቴምፕሬቸሩ ሀይ በመሆኑ ምክንያት ደግሞ አየር ላይ ያለው የእርጥበት መጠን እንዲጨምር ያደርጋል። ምክንያቱም ሞለኪሎች በሞቃታ ሰዓት ላይ ወይም ደግሞ ሀይ ቴምፕሬቸር በሚሆንበት ሰዓት ላይ በጣም ኤክስፓንድ ማድረግ ስለሚችሉ ማለት ነው። ስለዚህ በዚህ ሰዓት ላይ ሀይ ሂዩሚዲቲ ይኖራል። ይህም ደግሞ ሀይ ሂዩሚዲቲ እና ሀይ ቴምፕሬቸር በመኖሩ ምክንያት ፒፕል ላይ ወይም ደግሞ ሰዎች ላይ ፊል ሆት ኤንድ ስቲኪ አይነት ስሜት እንዲሰማቸው ያደርጋል ማለት ነው። በጣም የመሞቅ ስሜት፣ የመጨናነቅ ስሜት ይፈጥራል ሰው ላይ። ሶ ኤሲ ኩልስ ኤር ቴምፕሬቸር ድሮፕስ ነው። ስለዚህ ኤሲ ምንድን ነው የሚሰራው? ኤሩን ያቀዘቅዘዋል። ኤሩን በሚያቀዘቅዘው ሰዓት ላይ ሀይ ቴምፕሬቸሩ ድሮፕ ይሆናል፣ ይቀንሳል። በሚቀንስበት ሰዓት ላይ በሀይ ቴምፕሬቸር በመሆኑ ምክንያት ነው ሀይ ሂዩሚዲቲ ሊፈጠር የቻለው። ስለዚህ አሁን እዚህ ጋር ቴምፕሬቸሩን ድሮፕ በምናደርግበት ሰዓት ላይ የሂዩሚዲቲ ሌቭሉንም በዛው እንቀንሰዋለን ማለት ነው። ወይም ኤር ኢዝ ኩል አየር በሚቀዘቅዝበት ሰዓት ላይ ኢትሉስ ኤክሰስ ሞይስቸር፣ በዚህ ምክንያት ደግሞ ኤክሰስ ሞይስቸሩን ድሮፕ ያደርጋል። ይህም ደግሞ ኮንደንሴሽን ፈጠረ ይባላል። ስለዚህ ሪዛልቱ ምን ይሆናል? ቅድም ሂውማን ኮንፈርት ዞን ያልነውን ከ22 እስከ 26 ዲግሪ ሴልሲየስ ቴምፕሬቸር እና ከ40% እስከ 60% ሂዩሚዲቲ ሌቭልን በአየር ላይ መፍጠር ይችላል። ይህም ደግሞ ለሂውማን ኮንፈርት ኤንድ ፍሬሽ ኮንዲሽን ነው ማለት ነው። ነገር ግን ይሄ አሁን በሞቃታ ሰዓት ሲሆን ነው። ነገር ግን ዊንተር ኮንዲሽን ወይም ደግሞ ቀዝቃዛ አየር በሚሆንበት ሰዓት ላይ ግን የዚህ ሙሉ ለሙሉ ተቃራኒ ነው የሚሆነው። ምክንያቱም ሀይ ቴምፕሬቸር በመኖሩ ሀይ ሂዩሚዲቲ ኖረ ስንል ሆት ዴይ ላይ ነበር። ነገር ግን ዊንተር ኮንዲሽን ላይ ወይም ደግሞ ቀዝቃዛ አየር በሚኖሩበት ሰዓት ላይ ግን ሎ ቴምፕሬቸር ነው የሚኖረው። ይህ ደግሞ ሎ ቴምፕሬቸር መኖሩ ደግሞ በተያያዥነት ሎ ሂዩሚዲቲ እንዲፈጠር ያደርጋል፣ ወይም ደግሞ በአየር ላይ ያሉ የእርጥበት መጠኖች እንዲጠጋጉና ሎ እንዲሆኑ ያደርጋል ማለት ነው። ስለዚህ በቀዝቃዛ ቀን ላይ አየር ላይ ያሉት የሞይስቸር መጠን አነስተኛ ይሆናል። ይሄ ደግሞ ምን አይነት ስሜት ይፈጥራል? ቀዝቃዛና ደረቅ አይነት ስሜትን ይፈጥራል ማለት ነው። ይህም ደግሞ ለሰዎች አንኮንፈርተብል ዞን ነው። ሶ ዘ ሲስተም ወይም ደግሞ የኤሲው ሂት ኤር ነው፣ ኤሩን ያሞቀዋል። ስለዚህ ኤሩን በሚያሞቅበት ሰዓት ላይ አየር ላይ ያለው የእርጥበት መጠንም የሚያዝ አቅሙ እንዲጨምር ያደርጋል ማለት ነው። ሶ ሞር ሞይስቸር ሆልድ ማድረግ ቻለ ማለት ሂዩሚዲቲን ወደ 50% ራይዝ ማድረግ ይችላል ማለት ነው። ስለዚህ ዋርም ኤንድ ስላይትሊ ሂዩሚድ ማድረግ ይችላል አየሩ ላይ ማለት ነው። ሶ ይህም ደግሞ ኮንፈርት ዞኑን መፍጠር ይችላል። ስለዚህ በቀዝቃዛ ቀን ላይ ሙቀትም ኤሲ ይለቃል፣ በሞቃታ ቀን ላይ ደግሞ ቅዝቃዜ በመልቀቅ ኤሩን ኮንዲሽን ያደርገዋል ማለት ነው። ሶ ኢንሆት ኮንዲሽን ዌን ቴምፕሬቸር ኢንክሪስ ኤር ኤክስፓንድ ነው። ቴምፕሬቸር በሆት ቀን ላይ በጣም ይጨምራል። በመጨመሩ ምክንያት ደግሞ ኤር ኤክስፓንድ በማድረግ አየር ላይ ያለ የእርጥበት መጠን የመያዝ አቅሙን እንዲጨምር ያደርገዋል። በዚህ ሰዓት ግን የፕሬዠር መጠኑ ምን እያለ ነው የሚሄደው? ዲክሪዝ እያደረገ ነው የሚሄደው። ምክንያቱም
በጣም ኤር ኤክስፓንድ ባደረገ ቁጥር በውስጡ ሊይዛቸው የሚችላቸው የጋዝ ወይም ደግሞ የሞለኪውሎች መጠን እየተራራቁ ስለሚመጡ እርስ ለእርስ ተጠጋግተው ፕሬዠር የመፍጠር አቅማቸው አነስተኛ ስለሚሆን በሞቃታ ቀን ፕሬዠር ምን ይሆናል? ዲክሪዝ ነው የሚያደርገው፣ ይቀንሳል። ስለዚህ ሎ ፕሬዠር ኤር ሆልድስ ሞር ሞይስቸር ነው። በጣም ሎ ፕሬዠር በሚኖርበት ሰዓት ላይ ቅድም እንዳልነው ኤር ኤክስፓንድ ስለሚያደርግ ሞር ሞይስቸር የመያዝ አቅም ይኖረዋል ማለት ነው። ስለዚህ ሞር ሆት በሚሆንበት ቀን ላይ የፕሬዠር መጠኑ አነስተኛ ይሆናል። ዲስ ሜክስ ዘ ኤር ፊል ሄቪየር ኤንድ ስቲኪ ነው። ስለዚህ በዚህ ሰዓት ላይ የሆነ ከበድ ያለ የአየር መጠን እንዲሰማን ያደርገናል ማለት ነው። ሶ ኤሲ መስት ሪሙቭ ቦዝ ሂት ኤንድ ሞይስቸር ቱ ሜክ ኢትስ ኮምፈርተብል ነው። ስለዚህ ኤሲ ምንድነው የሚሰራው? ሂት ይለቃል። ሂቱንና ሞይስቸሩን ሪሙቭ በማድረግ ከአየሩ ላይ ኮምፈርተብል ዞን መፍጠር ነው ዋና አላማው ማለት ነው። ስለዚህ በዚህ ሰዓት ላይ ምኑን ያስተካክላል ማለት ነው? ፕሬዠሩን ያስተካክላል ማለት ነው። በቀዝቃዛ ቀን ላይ ደግሞ ወይን ቴምፕሬቸር ዲክሪዝ ኤር ኮንትራክት ያደርጋል። በጣም ነው አይደለም የሚሰበሰበው አየር ላይ ያለው እርጥበት መጠንም ስለሚቀንስ፣ ምክንያቱም ቀዝቃዛ አየር ስለሚኖር ማለት ነው። በዚህ ሰዓት ላይ ደግሞ ፕሬዠሩ በጣም ይጨምራል፣ ኢንክሪዝ ያደርጋል። ሃይ ፕሬዠር ኮልድ ኤር ሆልድ ለስ ሞይስቸር ነው። ስለዚህ ሃይ ፕሬዠር ካለ አየር ላይ ያለው እርጥበት መጠን ደግሞ አነስተኛ ነው የሚሆነው ማለት ነው። የሆት ዴይ ተቃራኒ ነው የሚሆነው በቀዝቃዛ ቀን ላይ። ሶ ሂሚዲቲ ድሮፕስ ኤር ቢካም ድራይ ነው። ስለዚህ በቀላሉ ሂሚዲቲ ድሮፕ ያደርጋል፣ ኮንደንስ ያደርጋሉ። ስለዚህ ኤር ድራይ ይሆናል፣ ደረቅ ይሆናል ማለት ነው። ይህም ደግሞ ሰዎች ላይ የቅዝቃዜና የደረቅ አይነት ስሜት ይሰማቸዋል ማለት ነው። ሶ በዚህ ሰዓት ላይ ኤሲያችን ምን ያደርጋል? ሂት ደ ኤር ሪዲዩስ ኢትስ ዴንሲቲ ነው። ሂት ያደርገዋል ኤሩን ሂት የሚያደርግበት ምክንያት ደግሞ በአየር ላይ ያለው የእርጥበት መጠን እየቀነሰ ወደ ድራይ አይነት ስሜት የተሰማን ስለሆነ ያህንን ነገር በመጨመር ፕሬዠሩን ድሮፕ ያደርገዋል ስላይትሊ ማለት ነው። ምክንያቱም ቅድም ሀይ ነበረ። ሀይ የነበረውን ፕሬዠር ደግሞ ሙቀት በመስጠት አየሩን ኤክስፓንድ እንዲያደርግ የአየር ሞይስቸር የመያዝ አቅሙን እንዲጨምር በማድረግ ፕሬዠሩን ስላይትሊ ቢሆን ድሮፕ ያደርገዋል ማለት ነው። ይሄም ደግሞ ለምን ይረዳናል? ሞር ሞይስቸር እንዲቀበል ያደርገዋል ኤሩ ማለት ነው። ስለዚህ ይሄም ኮንፈርት ዞን ይፈጥራል ማለት ነው። ሶ ኢንሾርት ሎ ፕሬዠር ከሆነ አየር ላይ ያለው ኤር ሆልድ ሞር ዋተር ቫፐር ነው። ሎ ፕሬዠር ካለ ሆት ዌዘር ላይ ነው የሚኖረው። ስለዚህ ይሄ ደግሞ ሞር ዋተርን አብዞርቭ ማድረግ ይችላል ማለት ነው። ይሄ ኤሲ ምንድን ነው የሚያደርገው? ሂዩሚዲቲውን ሪሙቭ ነው የሚያደርገው። ሃይ ፕሬዠር ከሆነ ግን ያለው አየር ላይ ኤሩ በጣም አነስተኛ የሆነ የሞይስቸር መጠን ነው የሚሸከመው ማለት ነው። ስለዚህ በዚህ ሰዓት ላይ ኤሲያችን ምንድን ነው የሚያደርገው? ሂት ነው የሚያደርገው ኤሩም ማለት ነው። ምክንያቱም ሞር ሞይስቸር ሆልድ እንዲያደርግ። ስለዚህ ኢፍ ፕሬዠር ጌት ቱ ሎ በጣም ከቀነሰ ለስ ኦክሲጅን ይኖራል። በጣም ከጨመረ ደግሞ አየሩ በጣም የከባድነት ስሜት ይሰማል ማለት ነው። ስለዚህ ቅድም እንዳልነው ኮምፈርተብል ዞን ለመፍጠር ቴምፕሬቸር ከ22 ዲግሪ ሴልሲየስ እስከ 26 ዲግሪ ሴልሲየስ መድረስ አለበት። የሂሚዲቲ ሌቭል ደግሞ ከ40% እስከ 60% መድረስ አለበት። የፕሬዠር መጠኑ ደግሞ 14.7 ፓውንድ ፐር ስኩዌር ኢንች መሆን አለበት፣ ፒኤስአይ መሆን አለበት ማለት። ስለዚህ እነዚህ ሶስቱ ሲሟሉ ምን ይባላል? ኤሲው ለሂውማን ኮምፈርተብል ዞን ፈጠረ ማለት ይቻላል ማለት ነው።